በስተመጨረሻም እንግዲህ አደይና ልጅያ ወደ ቤት ተመለሱ ማለት ነው። እንግዲህ ኪንጎና ዳይመንድ ደግሞ ወይኔ አፈር አስበሉት እንትና ናሆልን ማለት ነው። ግን አሳዝኖኛል ዛሬ ደግሞ አየሌ ነገር የእውነት አሳዘነኝ ታሪኩን ስሰማ ማለት ነው። ያው አደይም ቅን ልብ ስላላት ሊዲያም ደግሞ የዋናት በይቅርታ አለፈችና እኔ ራሴ ነኝ ከቤት ጠፍቼ ሄድኩት እንጂ ናሆል አይደለም ያገተኛለች። ከዛም የሆነ ነገርማ ደልሏቸው ነው እንጂ ወይ አስፈራርቷችሁ ነው እንጂ እንዴት እንደዚህ ልትሸፍኑልት ቻላችሁ ብለው ሁላቸውም ጓሉ። በተለይ ፍቅር ስራዋን እያወቀች ማለት ነው። እናም ናሆል ሁሉንም ነገር ለአደይ ነገራት። ይሄ ነገር የፍቅር እንደሆነ አንቺንም ለምለምንም ቤዛንም በቃ ሁላችሁንም ከዛ ቤት ልታጠፋ ነው የምትፈልገው። እሷ ባዘዘችም ሳይሆን እኔም ደግሞ ለእናቴ ብዙ መስዋዕት የከፈለች ልጅ ነበረች። እሷን ለማዳን ብዬ ነው እዚህ ውስጥ የገባሁት። እና ልጅቷን ደግሞ እስከ ዛሬ ድምጿን አሰሙኝ ብሎም ሲል ለካ ገለዋታል። ልጅቷ ሞታለች፣ የለችም። በጣም በሚያሳዝን ሁኔታ እናቱም የኩላሊት ታማሚ ስለነበሩ እናቱም ማረፉን ሰማ። ሚስቱም ያቺ ብሌንም መሞቷን ሰማ። አሁን አዘን ላይ ነው። በዛ አዘን ላይ እንግዲህ ተደማምሮ ተጨምሮበት የእውነት አሳዘነኝ። ግን ማንም ሊሰማት ስላልቻለ ብቻ አደይ እዚህ ቤት ይኑር አንድ ለ3 ቀን እና ናሆል አዘን ላይ ነው ያለው። ባርኮቴ እሺ ካልክ ስትለው ምን ሲባላሉ ሁላቸውም ተነሱባት። ምን አድርጎች ነው? ምን አስነክቷችሁ ነው አለች። ፍቅርም ማለት ነው የራሷን ጥፋት። ፍቅር አንቺ ዝም በይ፣ ሁሉንም ነገር ሰምቼልሻለሁ፣ ያንቺን ሴራ እንዳለበት አለቻት። ከዛም አደይ ብሎ ጮኸባት ባርኮቴ። እንግዲህ ዴቭ የሚይዘውን የሚጨበጠውን በደስታ ብቻ። ከዛም መጀመሪያ ላይ እህቱን አደይን አቀፈ። ከዛም ወደ እህቱ መጣ። እህቱን ካያት በኋላ ነው ትዝ ያለው ናሆል መሆኑንና ሄዶ ጉሮሮን አነቀው። ተው እንዳትነካው ብላ መሀል ላይ ገባች አደይ። ጭራሽ ትከራከሪለታለሽ እንደ አደይ አንቺም አላት። አዎ ናሆል ምንም አላጠፋም። ሊዲያ ለራሷ ነው ከቤት ጠፍታ ሄደችው። ከዛም ናሆል መንገድ ላይ አግኝቶ ወደ ቤቱ ወሰዳት፣ ተንከባከባት፣ አለቀ። በእርግጥ አጥፍቷል፣ ጥፋተኛ ነው፣ ግን ደግሞ ምንም አላደረጋትም አለች ማለት ነው። እንዴት እንደዚህ ትያለሽ አለና ባርኮቴም ዴቭም ጓሉባት። አዎ እኔ ነኝ ከቤት ጠፍቼ ሄድኩት እንጂ እሱ ምንም አላደረገኝም አለች። እቺ ማናት ሊዲያም ማለት ነው። ቅን ልብ ስላላት ብቻ ነው። እንደ ቤዛና እንደ ፍቅር እርጉም ቢሆኑ እኔ እንጃ። የቤዛሞ ከፍቅር የባሰች ውሸታምና አስመሳይ። ባርኮት ፊት ጥሩ ለመምሰል ትሞክራለች፣ ከሱ ጀርባ ግን ትሰድበዋለች። ይሄን ጅል በምን ቀን ያፈቀርኩ ትላለች። ገንዘቡን ነው የምትፈልገው። አያችሁ፣ እናቴ አራጣ ተበድራ አራጣ ባደሬዎቹ መጥተዋል። ስለዚህ ባርኮት እየሰራ የእናቷን ዕዳ እንዲከፍልላት። አፈርቢ አንቺ አሰሪም እንዴ? በጉልበትሽ አሰሪ በዚህ ከምትለፋደጂ። ወይ አታምር አርተፊሻል ሁሉ ነገሮች ዲዲች ማናት ቤዛ የምትባል ማለት ነው። የእናቴን አራጣ እና እሱ ምን ያደርግሽ? ፍቅረኛሽ እንጂ እኮ ወንድምሽ አይደለ። ጉድ እኮ ነው። ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች እንዴት ናችሁ? እኔ ያለው አልሐምዱሊላህ። እንግዲህ በመጨረሻም አደይና ሊዲያም ተመልሰዋል ወደ ቤት። እኔ ግን ያኔ ከቤት እየጎተተ ሲያወጣቸው ሊያሸሻቸው ለሰዎቹ ሊሰጣቸው መስሎኝ ነበረ። ከዛም እና አደይ የታገቱ ቤት መጥተው ስለሱ ታሪክ እየነገራቸው እያለ በጣም አዘኑ አደይና ሊዲያ። በቃ እኔ እናንተን ልጎዳችሁም ሆነ ምንም ላደርጋችሁ አስቤ አይደለም፣ ግን ደግሞ እኔ እዚህ ያመጣዋት ሊዲያን ያው እህቴን እችን ፍቅረኛውን ማለት ነው እሷን ድምጿን እንዲያሰሙኝ ብዬ ነበረ፣ ግን አልሆነም። እሷን ገለዋታል። ስለዚህ ሊዲያን ምንም ላረጋት አልችልም። እናም እኔ ብዙ ብር በእናንተ ለአረቡ እናንተ ሸጥቼ ለእኔ ብሩ ብዙ ብር ይከፈላችኋል እንጂ እኔ ምንም የምጠቀመው ነገር የለም። ይቅርታ አድርጉልኝ እህቶቼ፣ አጥፍቻለሁ፣ በድያቸዋለሁ አለ ማለት ነው። ከዛም እነሱ ይሄንን እያወራቸው እያለ መጥተው በር አንኳኩ። ዝም በሉ አለ። ማን ነው ስትል አደይ እናንተን ሊወስዱ የመጡ ሰዎች ናቸው፣ ዝም በሉ አለ። ከዛም ዝም ሲሉ እነኛ ወሳጆቹ ሲሄዱ ቀስ ብለው መንገድ ቀየሩና ከቤት አሸሻቸውና አደይን። ከዛም በቃ እናንተ አሁን ወደ ቤት ሂዱ፣
አለ። እንዴ አንተ ሴት ልትሄድ ነው አለችው ሊዲያ። እኔማ እናቴም ወደ ሌለችበት ብሌንም ወደ ሌለችበት ባዶ ቤቴ ልሄድና እዛው ልቀመጥ ባዶ ቤቴ ውስጥ እዛው አዘኔን እንትን ልበላለ። አይ እንደዚህ ሆነማ በዚህ ስሜት እዛ መሄድ አይሆንም። በቃ ለምን ከኛ ጋር አትሄድም አለችው አደይ። አደይ ይሄ ሁሉ እንኳን አድርጊያቸው ለእኔ ጥሩ ነገር ነው የምታስቢው። አዎ ማለት ሰው ክፉ ነገር ቢያደርግብህ ምላሹ ክፉ አይደለም። ስለዚህ አንተም ደግሞ ወደህ አይደለም እንደዚህ አይነት ነገር ውስጥ የገባኸውና ቅርብ እያለሁ አለችው። በጣም ነው የማመሰግነው አደይ ብለው አቀፋት። ከዛም እንግዲህ ሊዲያ እግሯን አሟት ስለነበረ አዝለዋት ወደ ቤት ይዘዋት መጡ። ከዛ ወደ ቤት ሲመጡ እንግዲህ ወይዘሮ ፍቅር የራሷን ለመሸፋፈን እንደው እንቧ ከረየዋለች። ወይዘሮ ቤዛም እንደዛ። እሱ እንግዲህ ያው ገድያታለሁ ያላቸው አውቆ ነበረ። ለካ ሪከርድ አድርገዋለች ቤዛ ማለት ነው ድምፁንና ለዴቭና ለባርኮቴ ያሰመታቸዋለች። ያንን ድምፅ ለፖሊስም ሰጥተው ነበረ። ግን ደግሞ እሱ ሊጎዳቸው አስቦ አይደለም። ይሄም በተለይ አደይን ከዛ ቤት ልታስወግዳት የምትፈልገው ፍቅር እንደሆነች ለአደይ ነገራት። እናም አንቺ ምን ቀብቶች ነው ምን ብሎች ነው እንደዚህ ለዴቭ ለሱ የምትከራከሪላት አለችው። ዝም በይ ፍቅር፣ ይሄ ሁሉ የአንቺ ሴራና አንቺ ጥንስስ እንደሆነ ያልሰማው መሰለሽ እንዴ? ሁሉንም ነገር ኤላ ነግሮኛል ናሆል አለችው። አንቺ እንዴት ነው የሚያደርግሽ? ዝም በይ አለቻት። ከዛሬ ጀምሮ ግን አንድ ነገር እናገራለሁ ብትይ አለቻት። አደይ ብሎ ጮኸባት ባርኮቴ። እንግዲህ ዴቭ እንደምታውቁት ነው ዝም ብሎ ጅዋጅዌ ነው የሚጫወተው። መሀል ላይ እህቱን ስላገለኘ ደስ ብሎታል። እንግዲህ አደይ ከዛም ቤዛ ለአንድ ሰራተኛ እንደዚህ የምትሆነው እኔ ፍቅረኛ ያለው ሰራተኛ ቢሄድ ሰራተኛ ይመጣል። እንዴት አደይ እኮ ሰራተኛ ብቻ አይደለችም ብዙ ነገር ነች። በተለይ ለዚህ ቤት እሷ ሰራተኛ አይደለችም። በቃ እኔ ከፍቅር ለይቼ አላያትም አላት። አይ ለአደይ በጣም ተቆረቆርክ ብዬ ነው። እኔ እዚህ እናቴን አራጣ የተበደረቻቸው ሰዎች እየመጡ በጣም እያስቸገሯት ነው። አንተም ደግሞ የኔን ነገር ገንዘቡን ነገር ችላ ብለዋል አለች። አውቃለሁ ቤዛ የገንዘቡን ነገር ችላ እንዳልኩሽ አውቃለሁ፣ ግን ቅድሚያ መስጠት ላለበት ቅድሚያ እንሰጣለን መጀመሪያ አላት። ስለዚህ አሁን አደይ ልፈልግ ሊሄድ ነው። እንዴ የት ነው የምትሄደው አለችው። አደይ ልፈልግ አላትና ጥሏት ወጣ። ይሄንን ጅል እንደው እንዴት ነው ያፈቀርኩት አለች። ምክንያቱም ጅል ነው፣ ጅል ስለሆነ ነው የምትጫወትበት ማለት ነው። እና እሱ ሲወርድ ያው ዴቭ በረንዳ ላይ ቁጭ ብሎ እንግዲህ ለዴቭ ተደወለለት። አደይና ሊዲያ ተገኝተዋል ተባሉ። ደስ አላቸው። ሊልዬ እኔ ጀግና ደግሞ እናንተ ቁጭ በሉ፣ እኔ ሴቷ ሂጄ እፈልጋታለሁ አደይን። አደይ ጠፍታማ እጄን አጣጥፌ አልቀመጥም ቤት ውስጥ አለች። ሊሊ የት ነው የምትሄጂው? አንቺ ሴት እኮ ነሽ። እኔና ባርኮቴ ሄደን እንፈልጋታለን አለ እንትና ኤላ ማለት ነው። አይ ችግር የለውም እናንተ ቁጭ በለው፣ አንቺ አርፈሽ ብትቀመጭ ይሻልሻል። አንቺም ደግሞ ነገ ይሄ ዕጣ ይደርስሻል ነግሬሻለሁ አለቻት። ምክንያቱም ናሆል ያላትን ሰምታ ማለት ናሆል ከዚህ በኋላ ምንም ሊያደርጋቸው እንኳን አይችልም፣ ቃል ገብቶላቸዋል። እኔ እናንተን ልጎዳችሁ ምንም አስቤም አላውቅም፣ ግን ፍቅር በተለይ ያቀደችው ለአደይ ነው። ያንቺን ስራ ደግሞ ሊዲያ ወስዳለሁ ስላለች ነው ሊዲያን የወሰድኳት እንጂ አንቺን ነበር ያቀደችልሽ። በዛ ላይ ለአረቦቹ ትሸጪና እንዲገሉሽ ነው የምትፈልገው አላት ማለት ነው ለአደይ። እንግዲህ በዚህ ልክ አደይ ለጭካኔዋ ፍቅር ማለት ነው። አሁን የአደይ እዛ ቤት መመለስ እንደ ግርሳት አንቀጥቅጧታል ማለት ነው። ሊዲያ ማናት እቺ ፍቅር ማለት ነው። ፍቅርም ሆነች ቤዛ እንደ ሳት። ከዛም ፍቅር ሊዲያ ጋር ገባችና እስኪ እናውራ፣ ምንድን ያደረገሽ? እንዴት ልሸፍኝልሽ አልሽ? ስለ ናሆል ከኔ የበለጠ የምታውቂው አንቺ ነሽ። ምንን አትጠይቂኝ። ስለ ናሆል ክፉ ነገር እነግርሻለሁ ትነግረኛለች ብለሽ እንደው ተሳስተሻል። አሁን ውጪልኝ አለቻት ካጠገቤ። ይሄ ሁሉ ያንቺ ሴራ ነው። አንቺ ክፉ አስመሳይ እስስት ነሽ። እመኝኝ ሊዲያ፣ እኔ አንቺን አልነበረም አደይን ነው ያሰብኩት። አረ እባክሽ ያልሰማሁልሽ መሰለሽ እንዴ? ሁላችንንም ከዚህ ቤት ልታስወግጂን እኮ ነበረ። ናሆል ሁሉንም ነግሮናል። እሺ አንቺ አስመሳይ አለቻት። ከዚህ በኋላ ከአንቺ ጋር ምንም አይነት ስምምነት የለኝም ብላ ጥላት ወጣች። ከዛም ያቺን ለፍዳዳ ደግሞ ቤዛ ፍቅር እንትና አደይ ጋር ገብታ ኪችን አንቺ እንዴት ነው ባክሽ ገላሽን ቸርችረሽ ያገኘሽው ብር እንዴት ነው ያጠገበሽ አለቻት። አንቺ
እኔ እንዳንቺ ቆሻሻ ሴት አይደለሁም። እሺ ክብሬን አሳልፌ የምሸጥ ባለጌ ሴት አይደለሁም አለች። ነግሬሻለሁ ይሄን አንቺ ተራ ሴት እኔን ነው እንደዚህ የምትናገር ያለቻት። አዎ አንቺን ተራ የወረድሽ ደግሞ አንቺ ክብርሽን በክብሬ ማተምጭ ብላ በጥፊ ልጅው አደረገችበት። እንደ በደግማት ኖሮ እንዴት በጥፊት መንጭኛል ስትል ሲጫጫሁ ባርኮቴ መጣ። ከዚህ በኋላ አፍሽን ከዚህ ዘለለ ከፍታለሁ ብትይ ከዚህ ባሰ ይጠብቅሻል ብላት እንዴ ምንድነው ባርኮት ምንድነው ብሎ መጣ። አታያትም እንዴ እንዴት እንዳደረገችኝ አለች። አደይ እቺ ማናት ቤዛ ማለት ነው። ከዛም ይቅርታ ባርኮቴ ከአቅሜ በላይ ስለሆነ ነው ክብሬን የሚነካብኝ ሰው ስለማልወድ ነው ብላ ጥላት ወጣች። ከዛም አየሃት አይደል እንዴት እንዳደረገችኝ ስትለው አደይ እኮ እንደዚህ ሆነ አታውቅም ማለት ክፉ ነገር ካልተናገሯት በስተቀር አደይ ሰው አትነካም አለ። ጭራሽ ለሷ ትከራከራለህ? አዎ እሷ ሰው አትነካም ካልነኳት በስተቀር አላት። ተናደደች ማለት ነው። በጣም ተናደደች። እንግዲህ ባርኮት አሁንም አደይን ያፈቅራታል ይመስለኛል። ቤዛን አያፈቅራትም። የመሬን ነው። አስጠልተዋለች። በቃ አስጠልተዋለች። አይገልጸውም፣ ያስታውቅበታል። ሲጀመር ምንም አይወደድም ቤዛ እውነቱን ለመናገር ማለት ነው። አሁን እሱ ልቡ ያለው አደይ ጋ ነው። ግን ደግሞ ያው ግራ ተጋብቷል ብቻ እና እንግዲህ ፍቅር ካሁን በኋላ ምንም አይነት አማራጭ የለሽ ምንም። ናሆልም ሁለተኛ እዚህ ውስጥ ላይ ገባ ቃል ገብቷል። አሁን ደግሞ ዳይመንድና ኪንጎ እየደበደቡት ነው። አሳዘነኝ፣ በእውነት በጣም ነው ያሳዘነኝ ናሆል ማለት ነው። ምስኪን ማለት እናቱንም ስላጣ የሚወዳትንም ልጅ ስላጣ በቃ በጣም አሳዘነኝ ታሪኩን ከሰማው በኋላ ማለት ነው። ግን ይሄ ሁሉ የፍቅር ሴራ ነው እንጂ ልጁ ይሄንን አስበው አልነበረም። ግን እንደዚህ ተበዳዮቹ ቆመው ሲከራከሩለት እነኚህ ሁለቱ እንቧ ከራየዋሉ ሊዲያና እቺ ቤዛና ፍቅር ማለት ነው። የስራቸውን ይስጣቸው እንደው